የታላቁ ህዳሴ ግድብ የኢትዮጵያን የድልና የጀግንነት ታሪክ ዳግም በደማቅ ቀለም የተጻፈበት የኛው ዘመን የህብረታችን አርማ የብልጽግናችን አሻራ ነው። ሀገራችን ኢትዮጵያ የረጅም ዘመናት ታሪክና የጥንታዊ ስልጣኔ ባለቤት የጀግና ህዝቦች መፍለቂያ በዓለም ታሪክም ስመገናና የነበረች ነገር ግን በጊዜ ሂደት ይህንን ኃያልነቷን የማይወዱ አካላት በሸረቡት ሴራ ምክንያት በተለያዩ ውስጣዊና ውጫዊ ጫናዎች ውስጥ እንድንቆይ በማድረግ ይህንን ኃያልነታችንን ለማስቀጠል ፈተና ሆኖ ቆይቶብናል። በራሳችን የተፈጥሮ ሀብት የመጠቀም ህልማችንንም ባረጀውና ባፈጀው የቅኝ ግዛት ስምምነት አስረውን በአፍሪካ ቀንድና ከቀይ ባህር እስከ ህንድ ውቅያኖስ የንግድና የዲፕሎማሲ የበላይነታችንን እንድናጣ አድርገውናል። ዛሬ ይህንን የተዛባ ፍትህን የሚያርሙ ለህዝባቸውና ለሀገራቸው ክብርና ጥቅም ቀንና ሌሊት የሚተጉ ልጆችን አፍርታለች። በኢትዮጵያ ብሔራዊ ጥቅም ላይ የማይደራደሩ መሪና ተከታዮችንም ፈጥራለች። እንደ ወትሮ ሁሉ የኢትዮጵያን ክብርና ሉዓላዊነት የሚያስጠብቁ ጀግኖች ልጆቿ ዛሬም ከጦር ግንባር እስከ ልማትና ዲፕሎማሲ አውድ ተደማሪ ድሎችን እያስመዘገቡ ይገኛሉ። በግልና ጠባብ ቡድን ፍላጎት የሀገራቸውን ብሔራዊ ጥቅም ለታሪካዊ ጠላቶቻችን አሳልፎ ለመስጠት የሚታትሩ አካላትም ከድርጊታቸው ተቆጥቦ ራሳቸውን መለስ ብሎ እንዲያዩ በዚህ አጋጣሚ እንመክራቸዋለን። መላው ኢትዮጵያውያንም ለህብረ ብሔራዊ አንድነቱ ከምን ጊዜውም በላይ ልዩ ትርጉም በመስጠት በሀገራቸው ጉዳይ የጋራ ዓላማ አንግበው ልዩነቶቻቸውን አጥበው ለሀገራቸውና ለህዝባቸው ጥቅም መጠበቅ በጋራ እየተጉ ይገኛሉ። ለዚህ ትልቁ ማሳያ በህብረት ያሳካነው ታላቁ የህዳሴ ግድባችን ነው። በጋራ በመቆማችን ውስብስብ ችግሮችን ተሻግረናል። ትላልቅ የልማት ውጥኖችን አሳክተናል። የላቁ ሀገራዊ ርዕይ ያላቸውን የልማት ፕሮጀክቶችን ማጠናቀን አዳዲስ እያስጀመርን ነው። እኛ ኢትዮጵያውያን ከተባበርን ለሀገራችንና ለህዝባችን ጥቅም በጋራ ከቆምን ከዚህ የከፍታ ጉዟችን የሚያስቆመን ምድራዊ ኃይል የለም። የታላቁ ህዳሴ ግድብ መጠናቀቅ በጋራ ስንቆም ከተራራ የገዘፍን ከብረት የጠነከርን ስለመሆናችን ሕያው ምስክር ነው። የታላቁ ህዳሴ ግድብ በላባችን በደማችንና በሀብታችን ያጸናነው ሕያው የምህንድስና ጥበብና የማህበረሰብ የወል ቅርሳችን ነው።